በስመ አብ ድምጻችሁ አይሰማም፣ በጣም ብዙ ናችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መቃባ መቃይልማ አፉረ ቁልቁሉ ዋቀዮ ቶኮ አሜን። በአብ ስም በወልድ ስም በመንፈስ ቅዱስ ስም አንድ አምላክ አሜን። ክቡር አባታችን መጋቢ ሃይማኖት መምህር ገብረ ሚካኤል ገብረ መድኅን የዚህ ታላቅ ደብር የቱፋሙና ደብረ ሰላም ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ፣ ክቡር መምህር አልታየ ወርቅ ዳመና የዚሁ ታላቅ ደብር ዋና ጸሐፊ፣ መምህር መጋቢ ሃይማኖት አባተ የዚሁ ታላቅ ደብር ስብከተ ወንጌል ኃላፊ፣ የተከበራችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ወጣት መዘምራን፣ የአስተዳደር ሰራተኞች፣ የሰበካ ጉባኤ አባላት፣ በዚህ በዓል ላይ የተገኛችሁ ከሩቅም ከቅርብም በዚህ አውድማ ላይ የተገኛችሁ ሁላችሁም በእግዚአብሔር ስም እንደምን አደራችሁ? አካም ቡልተኒ አካም የሮ ከነ ጌሰን እንደምን ለዚህ ሰዓት ደረሳችሁ? መመስገን የባህሪ ገንዘቡ የሆነ ቅዱስ ባህሪ አምላካችን እግዚአብሔር እንደ ኃጢአታችን ብዛት እንደ ሰውነታችን ክፋት ሳይመለከት በምሕረትና በይቅርታው በጠብቆቱ ጠብቆን በዚህ ዕለት በዚህ ሰዓት በዚህ ስፍራ ተገኝተን ሰንበተ ክርስቲያንን እንድናከብር የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ዓመታዊ ክብረ በዓል እንድናከብር ይረዳን የፈቀደልን የአባቶቻችን አምላክ ቅዱስ እግዚአብሔር የእኛም አምላክ ስሙ የተመሰገነ ይሁን። አመስግኑ ትልልቃችሁ። እንኳን ለእናታችን ለቅድስተ ቅዱሳን ለንጽሕተ ንጹሐን ለድንግል ማርያም ዓመታዊ ክብረ በዓል ለበዓለ ጽዮን አደረሰን አደረሳችሁ። እግዚአብሔርን በደማቅ አመስግኑ። ገለቴ ፈዳ ስሪ ሰገሌ ከሰሩን ካሳሉ እንግዲህ እንደ እግዚአብሔር መልካም ፈቃድ እስካሁን ሊቃውንቱ ከሌሊቱ ጀምሮ በያሬዳዊ ዜማ እንደዚሁም ልጆቻችን የሰንበት ተማሪዎች በያሬዳዊ ዜማ ሲያስተምሩን እኛም ስንባረክ በቅዳሴው ስንቀደስ ቆይተናል። አሁን ደግሞ በዛሬው ዕለት የተሰበሰብንበትን ምክንያት ጥቂት ከኔ ጋር እንነጋገራለን ማለት ነው። ኋላ አባቶች አሉ። በስተመጨረሻ ክቡር አባታችን ደግሞ የጠመመውን አቅንቶ የጎደለውን አሟልቶ እሳቸው በሰፊው ያስተምሩናል። አምላካችን እግዚአብሔር ከሁላችን ጋር ይሁን። አምላካችን በመካከላችን ተገኝቶ ያስተምረን። የምንማማርበት የትምህርታችን ርዕስ የሚሆነን በዚህ በቀዳማዊ ሳሙኤል ምዕራፍ 4 ከቁጥር 21 ላይ የተጻፈው ኃይለ ቃል ይሆናል። ቃሉም እንዲህ ይላል፣ ኢካቦድ ይላል። ኢካቦድ በሉ እስኪ፣ ኢካቦድ በሉ። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። ክብር ከእስራኤል ለቀቀ በሉ እስኪ። ይህንን ኃይለ ቃል የምናገኘው በዚህ በአንደኛ ሳሙኤል እንዳልኩኝ ምዕራፍ 4 ከቁጥር 21 ላይ ነው። ኢካቦድ ብላ የተናገረችው የኤሊ ምራት ወይንም ደግሞ የኤሊ የልጁ ሚስት የአፍኒን ሚስት ናት። እንደሚታወቀው ታቦተ ጽዮን ቀደም ሲል እስራኤላውያን ለ430 ዘመናት በግብፅ ባርነት ተገፍቶ ሲኖሩ እግዚአብሔር እንባቸውን ጩኸታቸውን ተመልክቶ ይልቁንም የራሔልን እንባ አይቶ በሙሴ መሪነት ከ10 መቅሰፍታት በኋላ ባህረ ኤርትራ ተከፍሎ ተሻግሯል። እግዚአብሔር የኤርትራን ባህር ከፍሎ አሻግሯቸዋል። በዛ በረሃ ሌሊቱን በብርሃን ጨለማውን በብርሃን ፀሐዩን በደመና
እየጋረዳቸው በሰባት ደመና እየጋረዳቸው እግዚአብሔር ምድረ ርስትን አውርሷቸዋል። ከዛም በኋላ እስራኤል በዓይን የሚታይ በእጅ የሚዳሰስ አማልክት እንፈልጋለን ብሎ በሙሴ በኩል ስለተናገሩ እግዚአብሔር ሙሴን ወደዛ ወደ ቅዱሱ ወደ ሲና ተራራ ጠርቶት 10 ቃላት የተጻፉበትን የቃል ኪዳን ታቦት ወይንም ደግሞ ጽላት ሰጥቶታል። ታዲያ ከዛ ጊዜ ጀምሮ እስራኤላውያን በዚች በታቦተ ጽዮን እየተማጸኑ መስዋዕታቸውን በዛ በቤተ መቅደስ አድርገው እያሳረጉ እየከበሩበት ለረጅም ዓመታት ኖረዋል። መስፍን ሲሞት መስፍን እየተተካ፣ ካህን ሲሞት ካህን እየተካ ከካህኑ ከኤሊ ዘመን ደረሰ። ከማን ዘመን ደረሰ አልኳችሁ? ከሊቀ ካህኑ ከኤሊ ዘመን ደረሰ። ኤሊም ከአባቶቹ የተረከበውን የመማፀኛ ታቦተ ጽዮንን እያከበረ በቤተ መቅደስ መስዋዕት እየሰዋ እንደ አባቶቹ እያገለገለ ለ40 ዘመናት ኖረ። ለስንት ዘመናት አልኳችሁ ክርስቲያኖች? ለ40 ዘመናት በንጽህና በቅድስና እያገለገለ ኤሊ በቤተ መቅደሱ ቆየ። ይሁን እንጂ ኤሊ ባረጀ ጊዜ፣ ኤሊ በሸመገለ ጊዜ ካህን ሲሞት ካህን እንደሚተካ ሁሉ ልጆቹን አፍኒንና ፊናስ የሚባሉት በክህነት ሾሞ አስተምሮ እንደሱ ሆኖ በንጽህና በቅድስና ቤተ መቅደሱን እያገለገሉ ህዝቡ የሚያመጣውን መስዋዕት እያሳረጉ በነበረው ስርዓት እንዲያስቀጥሉ ተካቸው፣ ሾማቸው። ታዲያ አፍኒንና ፊናስ ሁለቱ የሊቀ ካህኑ የኤሊ ልጆች እንደ አባቶቻቸው ሆኖ የተቀበሉትን አደራ ለመጪው ትውልድ እንደማስረከብ ሕግ ጠብቆ እንደመኖር ቤተ መቅደሱን አረከሱት። ምኑን አረከሱት? ምዕመናን ቤተ መቅደሱን አረከሱት። በመንፈቀ ሌሊት በርቶ በቀዳማይ ሰዓተ ሌሊት በርቶ በቀዳማይ ሰዓተ መዓልት ይጠፋ የነበረውን ማይቶት ፋና ይሄ በባዶ ቤተ መቅደስ ቢበራ ምን ይረባል ብሎ የማብራቱ መስዋዕት እንዳይበራ አደረጉ። ይሄ አንደኛው ኃጢአት ነው። ይሄ አንደኛው ጥፋት ነው። በአሮንና በሙሴ ተጀምሮ የነበረውን ስራ ሲዋረድ ከኤሊ የደረሰውን የፋና የማይቶት የማብራት መስዋዕት አስቀሩ። ምን ያስፈልጋል በማለት በችለተኝነት ይህንን አደረጉ። በሁለተኛ ደረጃ ምዕመናኑ የሚያመጡትን መስዋዕት ስቡ ሳይጤስ ስጋውን ትኩሱን እያነሱ በድፍረት ይበሉ ነበረ። በዚህም እግዚአብሔር አዘነባቸው፣ እግዚአብሔር ተቆጣቸው። ይሄ ብቻ አይደለም፣ ለአገልግሎት ወደ ቤተ መቅደስ የሚመጡትን ሴቶች ያስነውሩ ነበር አለ መጽሐፍ ቅዱስ። በዚህ ሁሉ እግዚአብሔር አዘነባቸው። በዚህ ሁሉ እግዚአብሔር በእስራኤላውያን ላይ ተቆጣ። ወገኖቼ ዛሬ በእኛ ላይ እየተቆጣ ያለው ምን አጥፍተን ይሆን? የኛስ መስዋዕት፣ የኛስ ጸሎት፣ የኛስ ልመና፣ የኛስ አገልግሎት እግዚአብሔር እየተቀበለ ይሆን? ልመናችንን፣ ጸሎታችንን፣ ዝማሪያችንስ በእግዚአብሔር ፊት ስናቀርብ እንደው በንጹህ ልብ ይሆን? በንስሐ መንፈስ ይሆን? ከልባችን ይሆን? እንደዛ ከሆነ ታዲያ የምናየው የምንሰማው መከራው ችግሩ በሀገራችን ላይ ለምን በዛ? ሰቆቃው በዕለት ዕለት የምንሰማው ለምን ይሆን? እኛ አጥፍተን ይሆን? በማን ኃጢአት ይሆን? ወገኖቼ ንስሐ ገብተን
እግዚአብሔር ልመናችንን ጸሎታችንን እንዲቀበልልን የእርሱ ፈቃዱ ይሁንልን። ታዲያ በኤሊ ልጆች በአፍኒንና በፊናስ ላይ እግዚአብሔር ተቆጣ። ኤሊ አባታቸውም የሚያደርጉትን ሰምቶ ደቂቄ አኮ ሰናይ ዘእሰምዕክሙ ለእምአበሳ ሰብለ ላይ ለብፁዕ መሀበ እግዚአብሔር ይጼልዩ። ልጆቼ ስለእናንተ የምሰማው ነገር ደግ አይደለም። ሰውን ቢበድል በእግዚአብሔር ይታረቃል፣ በእግዚአብሔር ስም ይታረቃል። እግዚአብሔርን ግን ቢበድል በማን ይታረቃል? ተው ልጆቼ አላቸው። ሰውን ቢበድል በእግዚአብሔር ይታረቃል። እናንተስ እግዚአብሔርን በደላችሁ፣ እግዚአብሔርን አሳዝናችሁ፣ ቤተ መቅደሱን አርክሳችሁ በማን ልትታረቁ ነው? ተው አላቸው። ነገር ግን እነዚህ በኃጢአት ላይ ኃጢአትን ጨምሮ ሲሰሩ የነበሩ እነዚህ የቤተ መቅደሱ አገልጋዮች ሊሰሙ አልወደዱም። ዮናስን ታስታውሳላችሁ? እነዛ የነነዌ ሰዎች እግዚአብሔርን አሳዝነው እግዚአብሔርን በድሎ በኃጢአት ላይ ኃጢአት ሰርቶ ዮናስ በዓሣ አንበሪ ሆድ ወደ እነሱ ከደረሰ በኋላ እግዚአብሔር በእናንተ ላይ ተቆጥቷል፣ ነነዌ በ3 ቀን ውስጥ ትጠፋለች ብሎ በተናገራቸው ጊዜ እሳቱ ከሰማይ ወርዶ የዛፎቹን ጫፍ እያቃጠለ ነበረ። በእሳት ሊጠፉ ነበረ። ወዲያውኑ ታዲያ የነቢዩ የዮናስን ድምፅ ሰምቶ ንስሐ ገቡ። ከሕፃናቱ ጀምሮ እስከ አዛውንት ያሉት እንዲጾሙ፣ ሰው ብቻ አይደለም እንስሳቱ ሁሉ እንዲጾሙ አፋቸውን አሰራቸው። እግዚአብሔር ግን ልመናቸውን ጸሎታቸውን ሰምቶ ከሰማይ ወርዶ የዛፎቹን ጫፍ ያቃጥል የነበረው እሳት ወደ ላይ ተመለሰላቸው። እግዚአብሔር ዛሬ ልመናችንን ጩኸታችንን ሰምቶ ሀገራችንን ሰላም ያድርግልን። በሀገራችን እየነደደ ያለውን ዕለት የምንሰማውን ጆሮ ጭው የሚያደርገውን የምንሰማውን ሁሉ የእናቶችን ልመና የካህናቱን ጸሎት ሰምቶ ሀገራችንን ሰላም ያድርግልን። አፍኒንና ፊናስ ግን እንዲህ ንስሐ እንደመግባት በኃጢአት ላይ ኃጢአትን ጨምሮ የሚሰሩ ሰዎች ሆኖ ኤሊም ይሄንን ብቻ አለና ዝም አላቸው። የሰሩት ኃጢአት ከክህነት የሚያሽር ነበረ። በእነርሱ ቦታ እነርሱን ሽሮ ሌላ ካህን ሌላ ሊቀ ካህን እንደመምረጥ ለልጆቹ አድልቶ ዝም አለ። ምን አለ? ዝም አለ። ታዲያ በዚህ እግዚአብሔር በኤሊም ላይ ተቆጣ፣ በልጆቹም ላይ ተቆጣ። በካህናቱ ኃጢአት በእስራኤል ላይ አፍኒናውያን ወይም ደግሞ ፍልስጤማውያን ጦርነት አነሱባቸው። ጦር በእስራኤል ላይ ተነሳ። ውጊያ ተጀመረ። በአንድ ጀንበር 4,000 ያህል ጦረኞች አለቁባቸው። በዚህን ጊዜ ወደ ካህኑ ወደ ኤሊ የቤተ መቅደሱ የበላይ ጠባቂ ነውና አፍኒንና ፊናስ እንደ ጥንቱ ታቦቱን ይዞ ወደ ጦር ሜዳ ሄዶ በታቦቱ ኃይል እንዲያሸንፉ እንዲያዝላቸው መልእክት ላኩ። አባቶቻችን ይህችን ታቦተ ጽዮንን ይዞ ዮርዳኖስን ባህር ከፍሎ ተሻግሯል። ጠላት አሸንፏል። ጠላት ገሏል። ይህንን ያውቁ ስለነበረ የመማፀኛዋን ታቦት ካህናቱ ይዞ እንዲመጡ ሕዝባችን እያለቀብን ነው ብሎ ወደ ኤሊ ላኩ። ኤሊም አዘዛቸው። አፍኒንና ፊናስ ታቦተ ጽዮንን ይዞ ወደ ጦር ሜዳ ወጡ። ወዴት ዘመቱ? ወደ ጦር ሜዳ ዘመቱ። አዎ ታቦተ ጽዮን ትረዳለችን አላመኑት።
አታስታውሱም እንዴ? የቃል ኪዳኑን ታቦት የቅዱስ ጊዮርጊስን ታቦት ኢትዮጵያውያንን እንኳን ከጣሊያን ጋር ሲዋጉ በዛ በአድዋ የቃል ኪዳኑ የቅዱስ ጊዮርጊስን ታቦት ይዞ እነዛ ብዙ መሳሪያ ይዞ እነዚህ ግን ባልዘመኑ የጦር መሳሪያዎች በአንድ ቀን በ6 ሰዓት ብቻ ድባቅ ነስቶ በታቦተ ጊዮርጊስ ኃይል ጉልበት ኃይል ሆኗቸው ጠላትን ድል እንደነሱ ይነገራል። ይህን ያደረገ አምላካችን ክብር ለእርሱ ይሁን። አምላከ ቅዱስ ጊዮርጊስ ስሙ የተመሰገነ ይሁን። ታዲያ ይህንን የተለመደውን ስርዓት ይዞ ወደ ፍልስጤማውያን ለመዋጋት ኢሎፍላውያንን ለመውጋት ወደዛ ገሰገሱ። እስራኤላውያንን ኤሊና አፍኒን ካህናቱ ታቦተ ጽዮንን ይዞ እንደመጡ በሰሙ ጊዜ ባዩ ጊዜ ያንን የጦር ሜዳ በእልልታ በሆታ ደመቁት ይላል። በዚህ ጊዜ ኢሎፍላውያን ያሸነፍነው እኛ የተገደሉት የነርሱ እንደ ማልቀስ እንደ ማዘን እስራኤላውያን ምን አግኝቶ ነው እልል የሚሉ ብሎ ተደንቆ ባስተውሎት ሲያጠኑ ታቦተ ጽዮን ወደ ጦር ሜዳ እንደመጣች ሰሙ። በዚህም ፈሩ፣ ተንቀጠቀጡ። የእስራኤላውያን አምላክ ወደኛ መጣ፣ ልናልቅ ነው፣ እንደ ግብፃውያን ሞት ሊፈረድብን ነው አሉ። ከእስራኤላውያን ጋር ማን አለና? እግዚአብሔር ስላለ እስራኤል ዘሥጋ ያንን የኤርትራን ባህር ሲሻገሩ ግብፃውያን ከኋላ በፈረስ ጦር ይዞ ፈረስ ይዞ ወደ እነርሱ ሲመጡ እግዚአብሔር ግን በሙሴ መሪነት ባህረ ኤርትራን ከፍሎ ካሻገራቸው በኋላ እነርዛ ጠላቶቻቸውን በኤርትራ ባህር እንደሰመጡ እንዳለቁ ስለሚያውቁ በመቅሰፍት ሞተ በክር እንደሞተባቸው ስለሚያውቁ ወንደ ታላቅ ልጆቻቸው እንደሞቱባቸው ስለሚያውቁ በግብፃውያን ላይ የደረሰውን ስለሚያውቁ ይህ ቅስፈት በእኛም ላይ ሊደርስ ነው፣ ታቦተ ጽዮንን ወደኛ ይዞ መጡ ብሎ ፈሩ። ነገር ግን በእምነት አልነበረም ያደረጉት። አንደኛ ታቦተ ጽዮንን አላከበሩም። ስላላከበሩ እግዚአብሔር ሲያከብሩት ያከብራል። በታቦቱ ላይ የማን ስም አለ? ክርስቲያኖች የማን ስም አለ? ንገሩኝ። የእግዚአብሔር ስም አለ። በታቦቱ ላይ ለሙሴ 10ቱ ትእዛዛትን እንዲጽፍ እግዚአብሔር ነግሮታል። በመጀመሪያው የዛ የድንጋዩ ጽላት ላይ 10ሩን ቃላት ጽፎ ሰጠው። በኋላ ተሰውሯል አይደለም? በሱ ቦታ በእጁ ከግራር እንጨት ታቦትን እንዲሰራ በዚህ በኦሪት ዘጸአት ምዕራፍ 25 ላይ ተጽፏል በሰፊው ስለ ታቦት ማለት ነው። በእጁ እንዲጽፍ ተነገረው። በዛው መሰረት 10ቱ ትእዛዛት አሉበት። በአዲሱ ኪዳን ታቦት ላይ ደግሞ አልፋ ኦሜጋ የሚል ስም እግዚአብሔር አለበት። ምን አለበት አልኳቸው? ስም እግዚአብሔር አለበት። አልፋ ወኦሚል ማለት ነው። መጀመሪያውና መጨረሻ የሚል የእግዚአብሔር ስም የተጻፈበት። ጉልበት ሁሉ ለማን ይንበርከክ ይላል? ታዲያ ለስሙ ይንበርከክ ይላል። ስለዚህ ለታቦቱ ስንሰግድ ለስሙ ነው የምንሰግደው። የእግዚአብሔር ስም በታቦቱ ላይ አለ። ታቦት የእግዚአብሔር ማደራ ነው። ምንድነው አልኳችሁ? ታቦት የማን ማደራ ነው? የእግዚአብሔር ማደራ ነው። መስዋዕቱን የምናሳርግበት ስጋ ወደሙ የሚከብርበት የእግዚአብሔር ዙፋን ነው ታቦት። ሌሎች ሰዎች እንደሚሉ ጣዖት አይደለም። ታቦትና ጣዖት ይለያያሉ። ሐዋርያው ቅዱስ ጳውሎስ እኮ ምን ግንኙነት አላቸው? የእግዚአብሔር ታቦትና ጣዖት እንደማይገናኙ ተናግሯል። ስለዚህ አፍኒንና ፊናስ ታቦቱን ይዞ ወደ ጦር ሜዳ ሄዱ። ነገር ግን እንዳሰቡት አልሆነላቸውም። ኃጢአት ሰርቷልና በድሏልና እግዚአብሔርን አሳዝኗልና በአንድ ጀንበር 30,000 ጦረኞች ሞቱባቸው። 30,000 እስራኤላውያን አለቁ።
ታቦተ ጽዮንም አልረደቻቸውም። ይልቁኑ ታቦተ ጽዮንም ተማረከች። ቤተ መቅደሱን ያረከሱት አፍኒንና ሚናስም በዛ በጦር ሜዳ ተገደሉ፣ በኢሎፍላውያን ሞቱ። ከእነርሱም መካከል አንድ ቢንያማዊ ጨርቁን ቀድዶ ማቅ ለብሶ አመድ ነስንሶ ወደ እስራኤል ከተማ ተመልሶ የሆነውን ሁሉ ተናገረ። እስራኤልም ከተማ በለቅሶ ተነዋወጸች። ኤሊም በቤተ መቅደሱ በር ላይ ቁጭ ብሎ ይጠባበቅ ነበረ። ታቦተ ጽዮን ወደ ጦር ሜዳ እንደሄደች ያውቃል። በሱ ፈቃድ ነው ሄደችው። እስራኤላውያን ወደ ፍልስጤም እንደሄዱ ያውቃልና። ነገር ግን ያ ቢንያማዊ መጥቶ ያ ወረኛ መጥቶ ይህንን መርዶ ነገረው። ፍልስጤማውያን እስራኤላውያን 30 ሺህ የሚያክሉ በአንድ ጀንበር ሞቱ። 2 ልጆች አፍንና ፊናስ ቤተ መቅደሱ አገልጋዮች ሞቱ። ታቦተ ጽዮንም ተማረከች ብሎ በነገሩት ጊዜ ያ ቢንያማዊ ለኤሊ ለካህኑ ለኤሊ በተናገረ ጊዜ ኤሊ ደንግጦ ከተቀመጠበት ወንበር ላይ ወድቆ የገዛ አጥንቱ ጎኑን ወቅቶት ሞተ ይላል። እንዲህ ከመቀሰፍ አምላካችን እግዚአብሔር ይጠብቀን። ካህኑ ኤሊም ጭምር ተቀሰፈ። ለምን? ኃጢአት ሲሰራ በቤተ መቅደስ እነርዛ ካህናት ቤተ መቅደሱን ሲያረክሱት እያየ ከክህነታቸው እንደ መሻር ሌሎች ካህናት እንደ መሾም ኤሊ ለልጆቹ አድልቶ ዝም ብሏልና በቤተ መቅደሱ መርከስ ቸል ብሏልና ኤሊም ከወንበሩ ቀር ወድቆ ሞተ። ታቦተ ጽዮንም ተማረከች። ፍልስጤማውያን ታቦተ ጽዮንን ወስዶ ዳጎን የሚባል ጣዖት በሚቀመጥበት በሚያመልኩት እግዚአብሔርን አያውቁም፣ ጣዖት አምላኪያን ነበሩና ዳጎን የሚባል ትልቅ ጣዖት እግር ሰርቶለት ቤተ መቅደስ ሰርቶለት በዛ ይኖር ስለነበረ በዛ በቤተ ጣዖት በዳጎን ስር አኖሩት። በምን ስር አኖሩት? ታቦተ ጽዮንን በዳጎን ስር አስቀመጧት። ዳጎንን ከላይ አኖሩ። ማክበራቸው ነው። ታዲያ በማግስቱ ሲመለሱ ያንን ጣዖት ዳጎን ከታቦተ ጽዮን ላይ መሬት ላይ ወድቆ አገኙት። ይህ እንዴት ሆነ ብሎ እነሱ መስዋዕት ሲሰዉ ለጣዖታቸው ማዕጠንት ሊያጥኑ ሲገቡ እንዲሆኑ አገኙት። እንደነበረ መልሶ ሄዱ። በማግስቱ ሲመለስ የዳጎን እግሩ ተሰባብሮ ወገቡ ብቻ ወድቆ መሬት ላይ ሌሎቹ ተንኮታኩቶ ተመለከቱ። ይህንን ያንኮታኮተችው የእግዚአብሔር ኃይል ያለበት ታቦተ ጽዮን ነው። ክብር ለአምላካችን እግዚአብሔርን አመስግኑት። በታቦተ ጽዮን ላይ የማን ኃይል አለ? የማን ኃይል አለ? የማን ስም አለ? ስንቱ ትእዛዛት አሉ? 10ቱ ትእዛዛት በታቦተ ጽዮን ላይ አሉና ያንን ዳጎንን አንኮታኮተችው፣ ሰባበረችው። ዛሬ የጽዮን በዓል የሚከበርበት አንደኛው የእመቤታችን በዓል የሚከበርበት ምክንያት ዳጎንን ያንኮታኮተችበት ጣዖቱን የሰባበረችበት ዕለት ነው። ታቦተ ጽዮን ምሳሌ ነች። የአማናዊቷ የጽዮን የድንግል ማርያም ምሳሌ ናት። ታቦተ ጽዮን ወደ ፍልስጤም እንደተሰደደች ድንግል ማርያም ከልጇ ከወዳጇ ጋር ወደ ግብጽ ተሰዳ በግብጽ ያሉትን ጣዖታት ሰባብራለች። ክብር ለአምላካችን ይሁን። እግዚአብሔርን አመስግኑ። ይሄ ብቻ አይደለም። በፍልስጤማውያን ላይ ህባጭ የሚባል በሽታ ወጣባቸው ይላል። ህባጭ በሚባል በሽታ ተመቱ። በዚህም ይቺ ታቦት ከኛ ጋር ትሂድ፣ ህዝቦቻችን በህባጭ ተመቱ ብሎ ታቦተ ጽዮንን ከዛ ወደ አዛጦን ወሰዱ። ከአዛጦን ወደ ጌት፣ ከጌት ወደ አስቆሎና የሚባል ስፍራ ወሰዱ። እነርሱም እንዲያረጉ ታቦተ ጽዮንን ወደኛ ለምን አመጣችሁ አሉ። እነዛ በአስቆሎና ያሉ ሰዎች
ልታስፈጁን ነው ወይ? በግብፃውያን ላይ የደረሰው መከራ በእኛ ላይ እንዲደርስ ነው ወይ? በእናንተ ላይ የተመታችሁበት በሽታ በእባጭ እንድንመታ ነው ወይ አሉ። እንዳሉትም አልቀራላቸውም። እግዚአብሔርን የማያውቁ ሰዎች ስለነበሩ ለታቦተ ጽዮን የሚገባውን ክብር ስላልሰጡ እነሱም በበሽታ ተመቱ። በኋላ ግን የእናታቸውን ጡት የሚጠቡ ወይንም ደግሞ ጥጆች ማለት ነው፣ ጊደሮች ገና የእናታቸውን የላሞች ጡት የሚጠቡትን እነሱን ጠምዶ በሰረገላ ጠምዶ ታቦተ ጽዮንን በዛ ላይ አድርጎ እንደ ሕጋቸው 10 የወርቅ ሐይጦችን ሰርቶ ማለት ነው እነሱ እንደሚያከብሩት እንደሚያውቁት ማለት ነው ከመባ ጋር አድርጎ ታቦተ ጽዮንን ወደ ሀገሯ ወደ እስራኤል መለሱ። ታቦተ ጽዮንን በእስራኤል ለረጅም ጊዜ ከኖረች በኋላ በንግሥተ ሳባ ወይንም ደግሞ በቀዳማዊ ምኒልክ ወደ ኢትዮጵያ የመጣችበት የገባችበት ዕለት ነው። ይሄ ዕለት እግዚአብሔር ስሙ የተመሰገነ ይሁን። ርዕሳችንን ቅድም ስንነሳ እንዳነሳው ኢካቦር ነው ያለው ክብር ከእስራኤል ለቀቀ። ታዲያ የታቦተ ጽዮንን መማረክ፣ የካህኑ ኤሊ መሞት፣ የአፍኒንን የባሏን መሞት የሰማች የአፍኒን ሚስት ነፍሰ ጡር ነበረችና እያማጠች ነበረና እየተጨነቀች ሳለች በእንን ሰምታ እያዘነች ሳለች ወንድ ልጅ ወለደች። አይዞሽ አትጨነቂ ወንድ ልጅ ወልደሻል አሏት። ከዚህ በኋላ ስሙን ኢካቦድ ብላ ጠራችው። ምን አለችው? ኢካቦድ ብላ ጠራችው። ክብር ከእስራኤል ለቀቀ ማለት ነው። በእስራኤል ያለው ክብር ለቀቀ። ታቦተ ጽዮን ተማረከች። ካህናቱ ሞቱ፣ እስራኤላውያን ሞቱ። ምን ዋጋ አለው? የእግዚአብሔር ክብር ከእስራኤል በተነሳበት ወገን ዘመን ወንድ ልጅ ቢወልድ ምን ይረበኛል ስትል ኢካቦድ ብላ ስሙን ጠራቸው። አምላካችን እግዚአብሔር ለሀገራችን ክብሯን ይመልስላት። ቀድሞ የነበራትን ለቤተ ክርስቲያን እንሰጥ የነበረውን ክብር ዛሬ አለ ሆይ? ወገኖቼ ምዕመኖቻችን ትናንትና ለካህናቱ የሚሰጡት ክብር እኮ ዛሬ የለም። ይሄ ለምን ይሆን? ለምን ሆነ? የቤተ ክርስቲያናችንን ክብር፣ የአባቶቻችንን ክብር ሁሉን አምላካችን እግዚአብሔር አስተካክሎ ይመልስልን። በየሚዲያው የምንሰማው መልካም ስላልሆነ ከወጣቶቻችን አንገታቸው ላይ መስቀል አንጠልጥሎ ቤተ ክርስቲያንን ሲሳደቡ፣ አባቶችን ሲሳደቡ ከመስማት በላይ ምን አለ? ምን ክብር ማጣት አለ? አባቱን የሚያዋርድ ትውልድ፣ ቤተ ክርስቲያንን የሚያዋርድ ትውልድ፣ መስቀል አንገቱ ላይ አንጠልጥሎ እናት አባቱን የሚገል ትውልድ፣ በጠራራ ፀሐይ የሚዘርፍ ትውልድ። ወገኖቼ ይህንን ሁሉ የምንሰማውን ሁሉ አምላካችን እግዚአብሔር አስወግዶ ለሀገራችን ሰላም፣ ለእያንዳንዳችን ክብርን፣ ለእያንዳንዳችን ፍቅርን እንዲያበዛልን የሱ ፈቃዱ ይሁንልን። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት ታቦተ ጽዮን ወይም ደግሞ ጽዮን የሚለው ቃል ለ5 ነገሮች ይቀጸላል። አንደኛው ታቦተ ጽዮን ሙሴ በደብረ ሲና ከእግዚአብሔር ለተቀበለው ጽላተ ሕግ ይቀጸላል። ሁለተኛ በኢየሩሳሌም ለሚገኘው ተራራ፣ ሶስተኛው ለቅድስት ቤተክርስቲያን፣ አራተኛው ለመንግስተ ሰማያት፣ አምስተኛ ለአማናዊቷ ጽዮን ለድንግል ማርያም ይቀጸላል። ጽዮን ማለት አምባ መጠጊያ ማለት ነው። ድንግል ማርያም አምባችን፣ መጠጊያችን፣ የጭንቅ ቀን የመከራ ቀን መሸሸጊያችን ናት። ሰው ሁሉ እናታችን ጽዮን ይሏታል ተብላለች። ታላቁ ነቢይ እግዚአብሔር ቅዱስ ዳዊት እክትዋ ለጽዮን እቀፍዋ፣ ጽዮንን ክበቧት፣ ጽዮንን ከባችሁ አክብሯት ብሎ ተናግሯል። እምነ ጽዮን ይብለሰብ ወብእሲ ተወልደ በውስቴታ
ወውእቱ ልዑል ሳረራ ሰው እናታችን ጽዮን ይላታል። ሰው ከሷ ተገኝቷልና አካላዊ ቃል ኢየሱስ ክርስቶስ ከሷ ተወልደዋልና አካላዊ ወልድ አክብሯታልና እናታችን ጽዮን እንላታለን። የእናታችን የጽዮን በረከት ቃል ኪዳን ከሁላችን ጋር ይሁን። ታቦተ ጽዮን አሁን በመካከላችን አለችና ሁላችንን ትባርከን፣ ሁላችንን ትቀድሰን። የታቦተ ጽዮን በረከት ቃል ኪዳን ከሁላችን ጋር ይሁን። የሰማነውን በልቦናችን ያሳድርብን። ኢካቦድ ክብር ከእስራኤል ለቀቀ። እንግዲህ የተወደዳችሁ የእግዚአብሔር ቤተሰቦች እስካሁን ተማምረናል። ዛሬ ባጭሩ እንግዲህ ጽዮንን የዛሬውን በዓል የምናከብረው ለሶስት ምክንያት ነው። አንደኛ ጽዮን ዳጎንን የተባበረችበት ዕለት ነው ብለናል። ሁለተኛ ወደ ኢትዮጵያ ታቦተ ጽዮን በንግሥተ ሳባ የገባችበት ኢትዮጵያን የቀደሰችበት ዕለት ነው። ሶስተኛው በአክሱም ያለው ቤተ መቅደስ በቀዳማዊ አብርሃ አጽብሃ በሚባሉት ነገስታት ተሰርቶ ቅዳሴ ቤቱ የተከበረበት ዕለት ነው ማለት ነው። በአጠቃላይ የዛሬው በዓላችን ይህን ይመስላል። በዚህ ምክንያት እናከብራለን። በዚህም ዕለት በዚህ ቦታ የእመቤታችንን ታቦት የጽዮንን በዓል እንድናከብር የረዳን የፈቀደን የአባቶቻችን አምላክ ስሙ የተመሰገነ ይሁን። የሰማነውን በልቦናችን ያሳድርብን። እንግዲህ በኦሮሞኛ ደግሞ እንዳልተረጉም ሁላችሁም ትሰማላችሁ። እውነት ለመናገር ቋንቋ መግቢያ ነውና ሰዓታችን ዕለተ ሰንበት ነው እንዳይሄድብን ብዬ ነው። መምህራችን ደግሞ ትንሽ ተርጎም አድርጎ የተወሰነውን እሳቸው ወደ ቀጣዩ መርሃ ግብር እንሄዳለን። ይቆይ ነው ስብሐት ለእግዚአብሔር። እሺ በመምህራችን በሊቀ አእላፍ ቀሲስ ብሩክ ላይ አድሮ ይሄን የመሰለ ቃል እንድንማማር እንድንሰማ ያደረገን የአባቶቻችን አምላክ ክብርና ምስጋና ለእሱ ይሁን። ያው እንግዲህ በጣም ደስ በተረጋጋ መልኩ ተረጋግተን መስማት በምንችለው መልኩ እንግዲህ ታሪኩን ፍሰት